ፈደርቡ መምታቱ በድንጋዩ አማካኝነት ያ ባሪያ የተገበረው ተግባር፣ ወልከስሩ መሰበሩ በድንጋዩ አማካኝነት ያ ባሪያ መስታወቱ ላይ ያሳረፈው አሻራ ከስር ነው። ፈደርቡ መምታቱ ድንጋዩን ወርውሮ መተው መምታቱም፣ ወልከስሩ አሉ መስበሩ ድንጋዩ መስታወቱን መስበሩ፣ ወልንኪሳሩ እንዲሁም መሰባበሩ መስታወቱ ላይ የተገኘው አሻራ ምንድን ነው? መሰንጠቅ፣ ድቅቅ ብሎ መሬት ላይ መርገፉ ይሄ እንኪሳር ይባላል። ወልከስሩ መሰበሩ፣ ወልንኪሳሩ እንዲሁም መሰባበሩ ሁሉ ቢኸልቂላሂ ተዓላ አላህ ነው የፈጠረው። አንድ ባሪያ አሉ ድንጋይ ወርውሮ በድንጋይ አማካኝነት መስታወትን ቢመታ የመስታወቱ መሰበርም ሆነ መሰባበሩ ሁሉም ነገር ድቅቅ ማለቱ አላህ ነው የፈጠረው። ቢኸልቂላሂ ተዓላ አላህ ነው የፈጠረው። ወለይሰ ሊልዓብድ ባሪያው የለውም አሉ ኢለል ከስቡ ከስብ ብቻ እንጂ ሌላ ነገር የለውም። ከስብ ማለት ምንድን ነው? አልከስቡ ሂየ ተውጂሁ ልዓብድ ቀስደሁ ወኢራደተሁ ነሕወል ዐመል ፍላጎትህን ወደ አንድ ድርጊት ማዞር ቀስድ ይባላል። ይሄ ነው አንተ ያለ ከስብ፣ ይሄ ነው በቃ ቀስድህን ማዞር ከስብ ያለ ይሄ ነው። ይህንንም ጭምር የሚፈጥረው አላሁ ስብሓነሁ ወተዓላ ነው። ምናል አላሁ ተዓላ ለነቢይና ሙሐመድ ወማ ረመይተ ኢዝ ረመይተ ወላኪነ አላህ ረማ ወማ ረመይተ አላቸው። አልወረወርክም ነበር እኮ አይ ማ ኸለቅተ ረምየ ማለት ነው። አልወረወርክም መወርወር የሚለውን አንተ አልፈጠርከውም አላቸው። ኢዝ ረመይተ በወረወርክ ጊዜ ወደ ከሃዲያኖቹ በወረወርክ ጊዜ አንተ አልወረወርክም። በወረወርክ ጊዜ አልወረወርክም ምን ማለት ነው? አንተ ድንጋዩን የሚወረወረውን ነገር አሸዋውን ወደ ጥላት በወረወርክ የወረወረው አላህ ነው ይላል እዚህ ጋር። ምን ማለት ነው? መወርወሩን የፈጠረው አላህ ነው እንጂ አንተ አይደለህም። ወማ ረመይተ ኢዝ ረመይተ በወረወርክ ጊዜ አልወረወርክም ብለን አይደለም የምንተረጉመው። በወረወርክ ጊዜ መወርወርን አንተ አይደለህም የፈጠርከው። ወላኪን አላህ ረማ አላህ ነው መወርወር የሚለውን ነገር ነው። ስለዚህ አንድ ሰው በድንጋይ አማካኝነት የሆነ ነገር ቢሰብር መወርወሩ፣ መምታቱ፣ መስበሩ ይህን ሁሉ የፈጠረው አላሁ ሱብሓነሁ ወተዓላ ነው። አላህ ነው የፈጠረው። ባሪያው ምንድን ያለው ፈለይሰ ሊልዓብዲ ሚን ፊዕሊሂ ሃዛ ኢለል ከስብ አይ ይህ ባሪያ ከዚህ ድርጊቱ ከስብ ብቻ ነው ያለው። ከስብ ምንድን ነው? ወሁወ ተውጂሁ ልዓብድ ቀስደሁ ወኢራደቱን ሀሳቡን ወደ መኖር ማስገባቱማ ስብራቱን እንዲገኝ ማድረጉ መወርወር የሚለውን ነገር ካለመኖር ወደ መኖር አምጥቶ እንዲገኝ ያደረገውማ ፈለይሰ ሊገይሪላህ ከአላህ ሌላ ለማንም የሚሰጥ አይደለም። ይህን አድራጊው አላህ ነው። በአንድ ሰው አማካኝነት ለአንተ የሆነ ሲሳይ መጣልህ፣ ማን የሰጠህ? አላህ። ይህ ሰው አንተ ማግኘትህን የፈጠረልህ አላሁ ስብሓነሁ ወተዓላ ነው። ፈለይሰ ሊገይሪላህ ይህ መፍጠር የሚለው ከአላህ ሌላ ለማንም አይደለም። ቃለ አላሁ ተዓላ ይላል ነፍስ ከስብ እንዳላት አንድ ባሪያ ከስብ የሚባል ባህሪ እንዳለው በከስብ እንደሚገለጽ ሲነግረን ለሃ ማከሰበት ወዐለይሃ መክተሰበት። ለሃ ማከሰበት ለነፍስ በከሰበችው ከስብ በከሰበችው መልካም ከስቧ አስደሳች ክፍያ አላት ማለት ነው። ለሃ ማከሰበት ነፍስ በከሰበችው መልካም ስራ
አስደሳች ክፍያ አላት። ወዐለይሃ መክተሰበት ነፍስ በከሰበችው መጥፎ ከስብ መጥፎ ስራ ደግሞ ቅጣት አለባት፣ የሚያስከፋት ነገር ይገጥማታል። ወዐለይሃ መክተሰበት ማለት ከስብ አለው ባሪያ። ነገር ግን መፍጠር ለማን ነው? ለአላሁ ሱብሓነሁ ወተዓላ ነው የሚፈጥረው እሱ አላሁ ሱብሓነሁ ወተዓላ እንጂ ማንም የመፍጠር አቅም የለውም። ወከላሙሁ ቀዲሙን የአላሁ ሱብሓነሁ ወተዓላ የንግግር ባህሪ ቀዲሙን ጅማሬ የሌለው ነው። ከሳኢሪ ሲፋቲሂ እንደ ሌሎቹ ባህሪያቶቹ ሁሉ የንግግር ባህሪውም ጅማሬ የለውም። እንደ ሌሎቹ ባህሪያቶቹ ሌሎች ወደታች የምንጠቅሳቸው ወይ ደግሞ ዒልሙል ሐል ላይ እየጠቀስናቸው የአላሁ ተዓላ ባህሪያቶች አሉ። እነዚያ ባህሪያቶች በአጠቃላይ ጅማሬ የላቸውም። ወከላሙሁ የአላሁ ተዓላ የንግግር ባህሪ ቀዲሙን አዘልዩን ለብቲዳአ ለህ ጅማሬ የለውም። የአላሁ ተዓላ ንግግር ከሳኢሪ ሲፋቲሂ እንደ ሌሎቹ ባህሪያቶቹ ሁሉ ሌሎቹ ባህሪያቶቹ ጅማሬ እንደሌላቸው ሁሉ የንግግር ባህሪውም ጅማሬ የለውም። የአላሁ ሱብሓነሁ ላ የተሲፉ ቢሲፈቲን ሐዲሳ ምክንያቱም ጅማሬ የሌለው ዛት መጤ በሆነ ባህሪ አይገለጽም። ባህሪው መጤ ከሆነ ያ በዚያ በመጤ ባህሪ የሚገለጸው ዛቱ መጤነቱን ሊያሳይ ስለሆነ አላሁ ተዓላ ዛቱ ጅማሬ እንደሌለው ሁሉ ባህሪያቶቹም ባለ ግን ምን ያመጣል መሰላችሁ? ከጊዜ በኋላ ነው መናገር የጀመረው ከተባለ መናገር ከመጀመር ነበረ የሚለውን ያስይዛል። ያ ባህሪ ሳይኖር ያለዛ ባህሪ ነበረ እንደገና ተሟላ የሚለውን ያስይዛል። ምሳሌ አላህ ተደላደለ ይላሉ። ተደላደለ የሚሉ ሰዎች አዲስ ባህሪ ነው የሰጡት። ለአላህ አይገባም። ለምን ተደላደለ ካሉ መጀመሪያ ላይ አልተደላደለም፣ ኢዕዊጃጅ ላይ ነበር ማለት ነው። አልተደላደለም ነበር ማለት ነው። እንደገና ባህሪ ይሄ ከጊዜ በኋላ የሚመጣ ባህሪ ለአላህ የሚገባ አይደለም። አላሁ ተዓላ የሚገለጽባቸው ባህሪያቶቹ ጅማሬ የላቸውም። ከፍጡራን ጋር ከመምሰል የጸዱ ናቸው። የአላሁ ሱብሓነሁ ወተዓላ ባህሪያቶች በአጠቃላይ ሊአነሁ ሱብሓነህ ምክንያቱም ጥራት የተገባው አላህ ሙባይኑን ገይሩ ሙሻቢህ ነው፣ የማይመሳሰል ስለሆነ ነው። ሊጀሚዕል መክሉቃት አጠቃላይ ፍጥረታቶች ጋር የማይመሳሰል ስለሆነ ነው። ፊ ዛቲ ወሲፋቲ ወልአፍዓል በዛቱም በባህሪያቱም በድርጊቱም ፍጥረታትን አይመስልም። ዛቱ የእሱ ዛት የፍጡራንን ዛት አይመስልም። ባህሪያቶቹም የፍጡራንን ባህሪ አይመስሉም። ድርጊቶቹም የፍጡራንን ድርጊት አይመስሉም። ሊዛ ሼክ አብዱልገኒይ እና አቡልሲይ እንዳሉት ይህን በደንብ አድርጎ እንዳስቀመጡልን ላ ዛቱሁ ዩሽቢሁ ሊዘዋቲ ወላ ሐከት ሲፋቱሁ ሲፋቲ ላ ዛቱሁ ዩሽቢሁ ሊዘዋት ዛቱ ዛቶችን አይመስልም። የሱ ዛት የፍጡራኖችን ዛት አይመስልም። ወላ ሐከት ሲፋቱሁ ሲፋት እንደዚህ ባህሪያቶቹ የፍጡራንን ባህሪያቶች የሚመስሉ አይደሉም። ሱብሓነሁ ወተዓላ ዛቱም የፍጡራንን ዛት አይመስልም። ባህሪያቶቹም እንዲሁ የፍጡራንን ባህሪያት አይመስሉም። ሱብሓነሁ ወተዓላ ጌታችን አላሁ ተዓላ ተጥራራ አማ የቁሉ ዛሊሙነ ሱብሓነሁ ማለት ሱብሓነሁ ወተዓላ የተነዘህ አላህ ማለት ነው። አላህ ተጥራራ አማ የቁሉ ዛሊሙነ እነዚያ በዳዮች ነፍሳቸውን የበደሉ አማጺያኖች ከሃዲያኖች ከሚሉት ነገር ዑሉወን ከቢራ ተነዙሀን ካሚላ የተሟላ የሆነ መጥራራትን ተጥራራ። ምክንያቱም አላሁ ሱብሓነሁ ወተዓላ በአፍ በመላስ በመሳሰሉት ክፍለ አካላቶች የሚገልጹ ሰዎች ዛሊሞች ይባላሉ። አላሁ ተዓላን በፊት
በእንዲህ የሚገልጹ በመቀመጥ በመውጣት በመውረድ የሚገልጹ እነዚህ ሰዎች አላሁ ሱብሓነሁ ወተዓላን በማይገባው መግለጻቸው ይሄ ኩፍር ነው፣ ዙልም ነው። ኩፍር ትልቅ ወንጀል ነው። ስለዚህ እነዚህ ሰዎች ዛሊሞች ናቸው፣ ከፈራዎች ናቸው፣ ከሃዲያኖች ናቸው። እነዚህ ሰዎች ከሚሉት ነገር ተነዘህ አላሁ ተነዙሀን ካሚላ የተሟላ የሆነ መጥራራትን መጥራራ አላሁ ሱብሓነሁ ወተዓላ ኢንሻአላህ። እነዚህ ታዲያ ባህሪያቶች እነማን ናቸው? በነገው ደርሳችን የምንመለከታቸው ይሆናል ማለት ነው። አላሁ ሱብሓነሁ ወተዓላ ከፈጠረው ፍጡር የሚከጅል መቀመጥ፣ መንሳፈፍ፣ መውረድ መውጣት የሚያስፈልገው አይደለም። አላሁ ተዓላ ከፈጠረው ፍጡር ከምንም አይከጅልም። ገኒዩ ሙጥለቅ እርሱ አላህ ነው። ገኒይ ነው፣ ከምንም ከዚህ ከምንም አይከጅልም። አላሁ ተዓላ ከቦታ ከአቅጣጫ ከምኑ ከዛፍ ከቅጠሉ ይፈልጋል አይባልም። አላሁ ሱብሓነሁ ወተዓላ በራሱ የተብቃቃ ከምንም የማይከጅል ነው አላሁ ሱብሓነሁ ወተዓላ። ኢንሻአላህ ነገ ደግሞ ሲፋን ስናይ በደንብ የበለጠ